ጤና ይስጥልን ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጋጅቶ የሚቀርብላችሁ ዜና ቤተክርስቲያን ነው። ከዜናዎቹ ጋር ሌኒ ክፍሌ አብሬያችሁ ቆያለሁ። መልካም ቆይታ። ክቡራንና ክቡራት፣ በቅድሚያ የአክብሮት ሰላምታችንን እናቀርባለን። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እየተዘጋጀ የሚቀርብላችሁ ዜና ቤተክርስቲያን ነው። ከዜናዎቹ ጋር ሳህሉ አድማሱ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በጉራጌ ሀገረ ስብከት በጉመር ወረዳ የጀንበሮ ምስራቀ ፀሐይ ቅዱስ ገብርኤልና ቅድስት ኪዳነ ምሕረት ቤተ ክርስቲያን ግንባታ ሥራ ተጠናቆ የቅዳሴ ቤቱ በዓል ተከበረ። ሰናይት ባንተ ተጨማሪ አላት። በጉራጌ ሀገረ ስብከት በጉመር ወረዳ የጀንበሮ ምስራቀ ፀሐይ ቅዱስ ገብርኤልና ቅድስት ኪዳነ ምሕረት ሕንፃ ቤተ ክርስቲያን ግንባታው ተጠናቆ ቅዳሴ ቤቱ ከብሯል። ተያያዥ የመሰረተ ልማት ስራዎችም ተገንብተው የተጠናቀቁ በመሆኑ የምረቃ ስነ ስርዓት ተከናውኗል። በክብረ በዓሉ ላይ የጉራጌና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ እንዲሁም ብፁዕ አቡነ ዲዮናስዮስ የጀርመንና አካባቢው ሊቀ ጳጳስን ጨምሮ በርካታ አባቶች ተገኝተው አባታዊ ቡራኬ ሰጥተዋል። ካህናት በታቦተ ሕጉ ፊት ያሬዳዊ ዝማሬን አቅርበዋል። ዘማሪያንም እንዲሁ በዝማሬ አመስግነዋል። በዕለቱ ከፊተኛው ይልቅ የኋለኛው ቤት ክብሩ ይበልጣል በሚል መጽሐፍ ቅዱሳዊ ቃል መነሻነት መጋቤ ሐዲስ ቀሲስ ጸጋ ወልደ ትንሣኤ ትምህርተ ወንጌል ሰጥተዋል። ከፊተኛው ይልቅ የኋለኛው ቤት ክብሩ ይበልጣል። አዎ፣ በመጀመሪያ ጊዜ የእግዚአብሔርን ቤተ መቅደስ የሰራው ሰሎሞን እንደሆነ መጽሐፍ ቅዱስ ይነግረናል። ሰሎሞን በእግዚአብሔር ፈቃድ ለመጀመሪያ ጊዜ ቤተ መቅደስ ሰርቷል። አስቀድሞ የቃል ኪዳኑ ታቦት ለዘመናት በድንኳን ይኖር ነበር። በአማረ ቤተ መቅደስ ይኖር ዘንድ ፈቃዱ የነበረው ዳዊት ነበር አባቱ። ነገር ግን እግዚአብሔር የፈቀደው ለሰሎሞን ነው። ቤተ መቅደስ በእግዚአብሔር ፈቃድ የሚታነጽ እንጂ በእግዚአብሔር ፈቃድ የሚሰራ እንጂ ስልጣን ስላለ የሚሰራ አይደለም። በመጨረሻም አጠቃላይ የሥራ ሂደቱን የሚያሳይ ሪፖርት በአቶ መለስ ወልደ አማኑኤል አማካኝነት ቀርቧል። ጥንታውያን ገዳማትንና የአብነት ትምህርት ቤቶችን መጠበቅ ይገባል ሲሉ በሰሜን አሜሪካ ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስ አሳሰቡ። መምህር ማርቆስ ተበቃ ተጨማሪ አለው። ብፁዕነታቸው ይህን የተናገሩት ምዕመናን በማስተባበር በምስራቅ ጎጃም ሀገረ ስብከት በድባይ ጥላት ግን ወረዳ ያስገነቡት የናዝሬት ደብረ ኢየሱስ ህንፃ ቤተክርስቲያን ባስመረቁበት ዕለት ስለ ህንፃ ቤተክርስቲያኑ ግንባታ ሂደት በሰጡት ማብራሪያ ነው። በመጀመሪያ ለዚህ ዕለት ለዚህ ሰዓት ያደረሰ እግዚአብሔርን እናመሰግናለን። ሂደቱ የዛሬ 11 ዓመት ነው የተጀመረ። ይህ ገዳም ታሪካዊ ጥንታዊ ገዳም
እንደሚታየው የመጀመሪያው የድሮ ቤተ መቅደስ ያ የሚታየው ነው። ይሄኛው አሁን ዛሬ እየመረቅን ያለነው ቅዳሴ ቤቱን ያከበርነው የመጀመሪያው ጥንታዊ ታሪካዊ ገዳም ለማደስም አስቸጋሪ ስለሆነ አዲስ መስራት አስፈላጊ በመሆኑ አሁን ዛሬ እያከበርን ያለውን ቅዳሴ ቤት የዛሬ 11 ዓመት ተጀምሮ ብዙ ተሳትፎ የተደረገበት በአካባቢ ያሉ ምዕመናን፣ ነጋዴዎች፣ ምሁራኖች እንዲሁም ደግሞ በአገር ውስጥና በአገር ውጭ ያሉ ኢትዮጵያውያንና የገዳሙ ተወላጆች የሆኑት በከፍተኛ አስተዋጽኦ አድርገው ለዚህ ያበቁት ነውና ዛሬ እንደዚህ በደመቀ ደስ በሚል ሁኔታ እየተከበረ ይገኛል። ብፁዕነታቸው በግንባታው ወቅት ለተራዱ ወገኖች ሁሉ ምስጋና አቅርበዋል። በጠቅላላ ነው የማመሰግነው። ስም ጠርቼ ለማመስገን ትንሽ ስለሚከብድ ያልተሳተፈ ስለሌለ በጠቅላላው ግን በጉልበት፣ በእውቀት፣ በገንዘብ፣ በማቴሪያል የደከሙትን ሁሉ ከልብ እናመሰግናለን እና እንኳን ደስ አላችሁ እላለሁ። ብፁዕ ቴዎፍሎስ ለመላው ኢትዮጵያውያን ባስተላለፉት መልእክት ጥንታውያን ገዳማትና የአብነት ትምህርት ቤቶች እንዲጠበቁ ማሳሰቢያ ሰጥተዋል። ለኢትዮጵያ ሕዝብ የማስተላልፈው ገዳማትና የአብነት ትምህርት ቤቶች በጣም መሰረታዊ ስለሆኑ ለመንፈሳዊ ሕይወትም ለጥበብ ለእውቀትም እንዲሁም ደግሞ በጠቅላላ ለልማትም መሰረቶች ስለሆኑ በተቻለ መጠን ገዳማትን መጠበቅ ይኖርብናል። ገዳማት እውቀት፣ ጥበብ፣ ልማትና እንዲሁም ደግሞ መንፈሳዊ ሕይወት ቅድስና የሚገኝባቸው ስለሆነ ገዳማትን ልንጠብቅ ይገባልና በየቦታው ያሉትን ገዳማት በእንደዚህ ያለው ሁኔታ መታደስ ያለበትን በማደስ መሰራት ያለበትን በመስራት ልንንከባከባቸው ይገባል። የሁላችን ኃላፊነት ነው እላለሁኝ። በህንፃ ምረቃው ላይ ከአጎራባች ወረዳዎችና አብያተ ክርስቲያናት የተሰባሰቡ ሊቃውንት የአጫብር ወረብ አቅርበዋል። የዚህ ቤተክርስቲያን የመሰረት ድንጋይ በ2003 ዓ.ም መጣሉን የህንፃ አሰሪ ኮሚቴው ባቀረበው ሪፖርት ገልጿል። ይህን ታላቅ ካቴድራል ህንፃ ቤተክርስቲያን በመርጌታ ፀሐይ ብርሃኑ በብፁዕ አባታችን በአቡነ ቴዎፍሎስ እና በወይዘሮ ጎጃም ተፈራ አነሳሽነት ስራ ለማስጀመር ታኅሳስ 17 ቀን 2003 ዓ.ም በመርጌታ ፀሐይ ብርሃኑና በመርጌታ አጥናፉ ቦጋለ አማካኝነት ኮሚቴ ተመርቷል። አብይ ኮሚቴው ንዑስ ኮሚቴ በአዲስ አበባ በማቋቋምና በስሩም አጋዥ ኮሚቴ በዚህ ገዳም በማስመረጥ ለስራ ሲዘጋጅ ቆይቷል። ይህ ታላቅ ካቴድራል ህንፃ ቤተክርስቲያንም የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ በነበሩት በብፁዕ አባታችን በአቡነ ማርቆስ አማካኝነት ጥር 6 ቀን 2004 ዓመተ ምህረት የመሰረት ድንጋይ ተጣለ። የደብሩ አስተዳዳሪ መምህር ሞገስ ጀንበሩ የተሰማቸውን ደስታ በመግለጽ ብፁዓን አበው ሊቃነ ጳጳሳትን አመስግነዋል። አባቶች መጥተው 2-3 ጊዜ ባርከውታል፣ ቀድሰውታል። ይህ ህዝብ ደግሞ አይቶ የሚያውቀው በአዲስ አበባና በተለያዩ ጉዳይ ሆኖ እንጂ አባቶችን እዚህ ድረስ መጥተው ሲባርኩ ያላየ ህዝብ ስለሆነ ብርቄ ብሎ እናንተን አክብሯል። እኛም በጣም ደስ ብሎናል። ብቻን የምመኘው አባቶቻችንን እድሜያቸውን ነው። አንተ ቤተ ክርስቲያን ቅኔ ያቀረቡ ሲሆን በህንፃ ግንባታ ወቅት ከፍተኛ ድጋፍ ላደረጉ አካላት የምስጋና ስጦታ ተበርክቶ በብፁዓን አባቶች ቡራኬ መርሐ ግብሩ ተጠናቋል።
ህንፃ ቤተ ክርስቲያኑ ከ20 ሚሊዮን ብር በላይ ወጪ መፍጀቱን ተጠቅሷል። ለምዕመናን የምስጋና ስጦታ ማበርከት ቢለመድ መልካም መሆኑ ተገለጸ። በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ በሰሚት ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን በተዘጋጀው የስብከተ ወንጌል ጉባኤ በተለያዩ አርዕስት የወንጌል ትምህርት ተሰጥቷል። ሰናይት ባንተ ተጨማሪ አላት። በሰሚት መካነ ሰላም መድኃኔ ዓለም ቤተ ክርስቲያን ከግንቦት 26 እስከ 28 ለ3 ቀናት በተካሄደው የወንጌል ጉባኤ በርካታ ሰባኪያን ትምህርተ ወንጌል ሰጥተዋል። ከአማልክት የሚመስልህ የለም ሲል ሰውነቱ ተመለሰ፣ ጸጉሩ ተገፈፈ፣ ሕያው ሰው ሆነ፣ ወደ ራሱ ተመለሰ። ሰዎች ታገኙ ናቡከደነፆር ንጉሳችን አሉ። ይዘውት ቤተ መንግስት ሄደው በዙፋኑ አስቀመጡ። ኃይል የማን ነው? ምሕረት የማን ነው? ክብርና ምስጋና ለስሙ ይድረሰው። ኃይሉ የእግዚአብሔር ነው። የተለያዩ ዘማሪያንም ከምዕመናን ጋር ፈጣሪን በዝማሬ አመስግነዋል። በዕለቱ በተለያዩ የልማት ስራዎችና ቤተክርስቲያን በምትፈልጋቸው ቦታ ሁሉ በመታዘዝ ለተጉ ምዕመናን የምስጋና ስጦታ የተበረከተ ሲሆን ይህ አይነቱ ስጦታ ቢለመድ መልካም መሆኑም ተገልጿል። ይህ ማስታወሻ የደብሩ ማየተም ያለበት ቅድም ሲነግሩ የነበረ ታላላቅ ስራዎችን ነው የሚሰራልን። ሚሊዮንና ሰላም ትልልቅ ስራ ነው የሚሰሩልን በቤታችን ብለዋልና ይሄን ልጆቻቸው እንዲያውት ነው እንጂ በሀብተ ክርስትናቸው በስመ ጥምቀታቸው እየተነሳ ዘወትር እነዚህ ሁሉ አበው የሚጸልዩላቸው ናቸው። ሁልጊዜ ስማቸው ከዓመት ዓመት በየዕለቱ እየተጠራ የሚጸለይላቸው ስለሆኑ ይሄን ግን ልጆቻቸው እንዲያው ነውና ሌሎችም አድባራት ይሄን ቢለምዱ ጥሩ ነው። እግዚአብሔር ይስጥልን የሚለው በአብዛኛው ስለሚጠፋ አንድ ሲሰራ ቀጥሎ ሌላ የሚሰራ ነው የሚያሳየውና እግዚአብሔር ይስጥልን ለማለት ነው። ሚሊዮንና ሰላምን እግዚአብሔር በረከት ይስጥልን። ክቡራንና ክቡራት ለዕለቱ ያዝናቸው ዜናዎቻችን ይህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።